በርበሬ ገዝታችሁ ታውቃላችሁ? በርበሬ ገዝቶ የሚያከተማ ስለ በርበሬ ታውቃላችሁ አይደል? ደረቅ በርበሬ ገዝታችሁ ታውቃላችሁ? ንገሩኝ። እርጥብ ነው ደረቅ ነው በርበሬ? ንገሩኝ እንጂ ምን ነው ቶሎ። እርጥብ ነው አይደለም? ለምን ውሃ ነከሩት? ውሃ ሚዛን እንዲያነሳ አይደለም? 20 ኪሎ ብትገዙ 2 ኪሎ ምንድን ነው ውሃ። ዘር ይወጣል፣ ዘር ይባረካል። ስለ መድኃኔዓለም ይሄ በርበሬ እንደዛው እንደታጨቀ ይቀመጣል፣ ውስጡ ጥቁር ይሆናል። ስትቀነጥሱት ስለ እግዚአብሔር እየሰነጠቃችሁ ጥቁር ያለውን ጣሉት። ከዚያ አጠራቅሙና ዘብስፉት። እሽት አድርጋችሁ ጠቡ። ጥቁሩ ከለቀቀ በኋላ ቀዩም አብሮ ይለቃል። ያንን ነጭ ሆኖ ግራጫ ሆኖ ነው የሚተርፈው። ያንን ወይዘሮ ስንዱ ከምጥን ጋር ከምጥን ሽሮ ጋር አስፈጩት። በእናቴ ሴት ነኝ ብትበሉት ግን መድኃኒት የሌለው በሽታ ነው የምትወድቁት። አንጀታችሁ ይታወካል። እናቶች፣ ሴቶች በጡታችሁ ላይ ችግር ይመጣል። እንዳትበሉ ይህንን ጥቁር በርበሬ። ዘር ይወጣለታል። ይህን የሚሸጥ በጤፏ ሸዋ በወተቷ ይህን እየሸጥን ነው ምህረት አንታ የምንለው። በወገን ላይ ግፍ እየሰራን በማሩ ስኳር እያቀለጥን እየጨመረ የቀለጠ ትውልድ፣ በቅቤው ሞራ እያቀለጠ እየጨመረ ትውልድ፣ በሜትር እየሰረቀ በሚዛን እየሰረቀ ሚስቱን እየካደ ሀብቷን እየከለከለ የሰራውን ወዛደር ሀብት እየከለከለ ደሞዝ። ይሄ ትውልድ ነው ዘር ይወጣል። በእጃቸው ካለው ግፍ ይመለሱ። ግፍ አትስሩ።